ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? አሁን እንኳን 1-2-3 ሳምንታችሁ እንዴት እየሄደ ወራችሁ እንዴት ነው? አዎ ሁሉ ሰላም ነው ወይ? ሉካንተ እንዴት ነህ? እኔ ጥሩ ነኝ። እንግዲህ የፈረንጆቹ ሁለተኛ ወር ላይ ብንገባ እኛ ገና የአመቱ መሀል ስለሆንን ያው አመት መሀል እንዳለ ሰው ያው ቀስ ብለን አለን። በእርግጥ ሰሞኑን የኤዩ ሳሚት በዚህ ሳምንት ነው። መንገዱ ያው ያዙ ይልቀቁኝ ብሏል። በጣም እንደሱ ነው እንግዲህ እንጂ ሌላው ደህና ይመስላል። አንቺ ጋር እንዴት ነው? በጋው ጥሩ ነው? ደህና ነው። አዝመራ ምናምን ተሰብስቧል? እዝና ምንም አይልም። እንግዲህ ጥሩ እየሄደ ነው። መንገዱ እንዳልከው ትንሽ ያጨናንቃል፣ ግን እግዚአብሔር ይመስገን ጥሩ ነው። እንዴት ለመጀመር አስበሽ ግራ የገባሽ ይመስላል። እና ወይ ዛሬ ያልሽው ጥያቄ ያው እንደዚሁ ግራ የሚያጋባ ጥያቄ ነው። በእርግጥ ስለ ቁማር ነው መሰለኝ ዛሬ የተጠየቀው ጥያቄ። ግን ቁማርን በራሱ ከማንሳት በፊት ከሳይንሱም አጠቃላይ የሰው ልጅ እንደዛ አይነት ነገር ዩኒቨርሳል ነው በሰዎች ሁሉ ዘንድ። ለምንድን ነው ሰው ወደ ቁማር እንግሊዝኛው ጋምብሊንግ ነው ወይም ላይፉ ላይ ከቁማር ጋራ ያው ቅርብ ለቅርብ የሚኖር ነው ሰው። ግን ከዛ ቢዮንድ የሚነሳው ነገር አሁን በአእምሮ ጤና ወይንም በሳይኮሎጂ ላይ ቁማር በራሱ እንደ አንድ ህመም ነው የሚታየው። እንግዲህ ሁሌ ህመም ነው ማለት አይደለም። ግን ከዛ ባሻገር ያው የሰው ልጅ ደግሞ ሱስ ለሚባል ጥገኝነት ለሚፈጥር ሲያደርገው ደስ ብሎ ጀምሮ በኋላ ወዳጅ ሆኖ ጀምሮ ክፉ ጌታ ወይም ክፉ አለቃ ስለሚሆኑ ነገሮች ብዙ ሰፊ ነው ሀሳቡ። ምናልባት ሙሉ ፕሮግራም ማሰራት የሚችል ይመስለኛል። እና የቁማሩን ጉዳይ እንዲህ ልጀምረው ብለሽ የተቸገርሽ ይመስላል። አንደኛው የሚያስቸግርበት ምክንያት ያው በአጠቃላይ ሱስን ስናስብ ዲግሪው ይለያይ ይሆናል ወይ ደግሞ መጠኑ ይለያይ ይሆናል እንጂ ብዙ ሰው የተለያየ አይነት የራሱ ሱስ የሚላቸው ነገሮች ሊኖር ይችላሉ። የቡና፣ የሶሻል ሚዲያ፣ ከዛ ደግሞ ጠንከር ያሉ ሰብስታንሶች ወይም የተለያዩ ድራጎችን ምናምን እያልን ምንቀጥለው ነው። ግን በአጠቃላይ ብዙ ጊዜ ስናየው በእኛ ሀገር ውስጥ እና ደግሞ ባለንበት ማህበረሰብ ውስጥ ስለ ሱስ ያለን እይታ ወይም በሱስ እየተቸገረ ስላለ ሰው ያለን እይታ በጣም ከባድ ይመስለኛል። ሁሉ ጋም ከባድ ነው። በአጠቃላይ ሱስ ያው ሱስ የተያዘውን ሰው ይጎዳል፣ ግን ደግሞ ሌላውን ሰው የበለጠ ስለሚጎዳ ያው ሁሌም በጣም ኢሞሽናሊ ቻርጅድ የሆነ እንደ ህመም ለማየት ከባድ ነው። ምክንያቱም ፓርትሊ የሞራል ኢሹ ነው፣ ፓርትሊ የባህሪ ኢሹ ነው። እንግዲህ የት ጋ ነው ህመም ሊሆን የሚችለው የሚለው አንዱ ትልቁ ጥያቄ ነው። ሁለተኛው ጥያቄ ሱስ የሱሰኛው ባህሪ ነው የሚወስነው ወይንስ የሱሱ ሁኔታ ነው? ምክንያቱም አንዳንድ ሰዎች እድሜ ልካቸውን ጠጥተው ሱሰኛ አይሆኑም፣ ሞዴሬሽን ይዘው ይጠጣሉ፣ ግን ህይወታቸው አፌክትድ አይሆንም። አንዳንድ ሰው ደግሞ በጣም በቀላሉ ሁክዶ ነው ላይፉ ምስቅልቅሉ ይወጣል። ግን እንግዲህ መጠጥ የሚለው ነው ኮመል የሚወራው እንጂ ያው ስፔክትረሙ በጣም ሰፊ ነው። የባህሪ ችግር ሲሆን ሰውየው ላይ ነው ብሌሙ። የሞራል ችግር ሲሆን ያው ወደ ኃጢአትና ወደ ከፈጣሪ ጋር የመጣላት እንትን ነው። የህመም ሲሆን ያው የመረዳት ነው። የወንጀል ደግሞ ይሆናል የሆነ ቦታ ላይ። ስለዚህ ይሄ ሱስ የምንላቸው ነገሮች በየትኛው ካቴጎሪ ውስጥ እንደሚገቡ ሁሉ እንቸገራለን። ስለዚህ ግን የሱስ ፕላትፎርሙ ብሬናችን ውስጥ ያለ በጣም አስገራሚ ሪዋርድ ሴንተር የሚባል ወይም ደግሞ የሽልማት ማዕከል ነው የሚባለው። ያ አፈጣጠሩ ምንድን ነው? ሰዎች ጥሩ ነገር ሲያደርጉ ዊን ሲያደርጉ ከባድ የሆነ ማበረታቻ አንጎላችን ይሰጣል። ያው ለምሳሌ ፈተና ጥሩ ውጤት ስታመጪ፣ አንድ ነገር ታግለሽ ስታሸንፊ፣ ሮጠሽ ስታሸንፊ፣ ኢቨን ጂም ሰርተሽ 2 hours ደንብ ኤክሰርሳይዝ አድርገሽ ስትጨርሺ ሻወር ወስደሽ ስትወጪ የሚሰማሽ ስሜት ኦልሞስት በአየር ላይ የሚሄድ ስሜት፣ ሰውነትሽ ቅልል ይልሻል፣ ዩ ፊል ላይክ ዩር ቬሪ ሄልዚ ምናምን። ያ እንትን ኬሚካሊ ነው። እንደውም አንዳንድ ሰው ጂም ከገቡ በኋላ ያናርገው ቀዝቃዛ ውሃ በረዶ የሆነው ሲገቡ ደግሞ ያንን ደበል ያደርግላቸዋል። ፊሊንጉ በጣም እንትን ነው። እንግዲህ ሰዎች ለጥሩ ስራ
ደስታ፣ ለተሳሳተ ስራ ደግሞ ጸጸት በመኖር ይሄ እንግዲህ ሰዎች እየታረምንበት የምንኖር ነው። እንግዲህ በትምህርት ለመደሰት አመት ከዛ በላይ ወይም 4 አመት ሊፈጅ ይችላል። በጂምም ለመደሰት 2 ሰዓት መከራሽን ማየት ሊኖርብሽ ይችላል። እንግዲህ ሰው በባህሪው ደግሞ አቋራጭ ይፈልጋል። ያንን እንዴት አድርጌ ቶሎ ያንን የሽልማት ማዕከል ላንቀሳቅስና ያው ዲቴል የሆነ የብሬን ሳይንሱንም ባናቀው ሁሉም ሱስ ሁሉም መንገዶች ወደ ሮም እንደሚባለው ሁሉም ሱስ ወደዚህ ወደ ሽልማት ማዕከል ሪዋርድ ሴንተር ወደሚባለው ወደ ብሬናችን ዶፓሚን የሚባል ኬሚካል ወደሚያመነጨው ዶፓሚን ማለት እንግዲህ የድረጎች ድረግ ነው። ያው ከውስጥ የሚመነጭ እንትን ነው። ሰውን በደስታ በሞቲቬሽን በአሸናፊነት የሚሞላ ኬሚካል ነው። ስለዚህ ያንን ወይ ሰርተሽ ታገኛለሽ ወይ ደግሞ በሌላ መንገድ ይገኛል ማለት ነው። ስለዚህ ሱስም በዛ ሬንጅ ውስጥ የሚገባ ነገር ነው። ምናልባት ጥያቄውን ሳንናገር መልሱ ላይ ብዙ አተኮርን መሰለኝ። አሁን እንግዲህ የመልሱን ጥያቄ መፈለግ አለብን። ትረጅናለሽ? በሌላ ነገር ከሌላ ሀሳብ ማለት ማለፍ እንችላለን። ሰላም ዶክተር፣ እባክህን ስለ ጋምብሊንግ አዲክሽን ቪዲዮ ብትሰሩልን። ህይወቴ ተመሰቃቅሏል። ሁሉን ትቼ አዲስ ህይወት እንዳልጀምር ዝም ብዬ ልተወው የማልችለው ዕዳ ውስጥ ገብቻለሁ። ከትምህርት ቤት ክፍያ ባለመክፈሌም ልባረር ነው። ቤተሰቦቼም ሳያውቁ መኪናዬን አስይዤ ተበድሬያለሁ። ባለቤቴ ይህንን ከሰማች ልታደርግ የምትችለውን እያሰብኩኝ እንቅልፍ ካጣው ብዙ ቀኖች አለፉ። ለሴቪንግ ብለን ያስቀመጥነው ብር ከጠፋ ዘመን አልፏል። እንደው እባክህ ሳላብድ በፊት እርዳኝ ዶክተር፣ አመሰግናለሁ። ምን አሰብሽ? ውስብስብ ነገር ውስጥ ነው ጠያቂያችን ያለው። ስለ አዲክሽን ወይም ስላሉበት ሱስ ብቻ ሳይሆን ከሱ ጋር ተያይዞ የመጣው ነገር በጣም የሚያስጨንቅ ሁኔታ ውስጥ እንደከተታቸው፣ ከባለቤታቸው ጋር በስራቸው በትምህርታቸው ብዙ ነገርን እንደነካ ማየት እንችላለን። እና ቅድምም ስታነሳው የነበረው ይሄ ያንን መልሶ የመፈለግ ኔቸሩ እዛ ጋር ብቻ የሚያበቃ እንዳልሆነ ማየት እንችላለን። እና የሚያስጨንቅ ሁኔታ እንደሆነ በጣም አስባለሁ። ብዙውን ጊዜ ደግሞ እንደዚህ አይነት ሱሶች በሚስጥር በጣም በእኛ ላይ ወይም ሱስ ባለበት ሰው ላይ ስልጣንን ያገኛሉ ማለት ብቻውን እንደሆነ በማሰብ ውስጥ እና ያም በአንድ ጎን ለባለቤታቸው አለመናገራቸው፣ ቤተሰብ አለማወቁ ምናምን የሚሉት ነገሮች ጫናውን የበለጠ እንዳጎሉት ማየት እንችላለን። እና ውስብስብ ነው ሁኔታው በእርግጠኝነት። አዎ እንግዲህ ምንድነው ቅድም እንዳልኩት ሁሉም ሰው ኢንጀነራል ሁላችንም ለሱስ የተጋለጥነን። አሁን ለምሳሌ እዚህ ጋር እቃ ባስቀምጥ ሴንተሩ ላይ እዚህ ጋር ደግሞ ባመጣ ከዚህ ወደዚህ የሄድኩ ብሄድ መጨረሻ ላይ እዚህ ጫፍ ላይ ባደርግና ተመሳሳይ ግፊት ባሳድርባቸው የመውደቅ እድሉ ከፍተኛ የሆነ የትኛው ነው? ግን በቂ ፕሬሸር ካሳድርኩ ግን የትኛው ነው መውደቅ የሚችለው? ሁሉም ይወድቃል። እና አንዳንድ ጊዜ ሰው ለማንኛውም ሱስ ለሚያስይዙ ነገሮች እንግዲህ ሱስ በምን እንደሚገባ እናየዋለን። ለሚያስይዙ ነገሮች በአጠቃላይ ሁላችንም ማንም ከተጋላጭነት ወይም በሱስ ለመውደቅ ነፃ የሆነ ሰው የለም። ግን የአንዳንድ ሰው ስብዕናው፣ አስተዳደጉ፣ የዊል ፓወሩ ወይም ደግሞ ዊል ፓወር የሚለው ብቻ አይደለም። አንዳንድ ሰው ስትሮንግ ዊልድም ሆኖ ለቁማር ወይም ለሱስ በጣም የተጋለጠ ሊሆን ይችላል። ይሄ ኖቬሊቲ ሲኪንግ የሚባል ሀሳብ አለ። ምንድነው? ይሄ ኤክሳይትመንት ፈላጊነት። እንደውም አንዳንድ ሰው ስትሮንግ ዊልድ ቢሆኑ ኤክሳይትመንት የሚፈልጉ ከሆነ በገዛ እጃቸው ነገር መፈለግ ይሆንና ለሱስ መጋለጥ ሊኖር ይችላል። ሪስክ ቴኪንግ ቢሄቪየሮች አሁን እንትን አለ። ስለዚህ በአጠቃላይ ሁሉም ሰው ከዳር እስከ ዳር ሁላችንም በተወሰነ መጠን የተጋለጥንን። እንግዲህ ይሄ የስብዕናችን አፈጣጠር የተወሰነ አስተዋጽኦ አለው። ሁሉም ሰው እኩል ለሱስ ተጋላጭ ስብዕና የለውም። ቅድም እንዳልኩት ዊክ ዊል ያላቸው ደካማ ፈቃድ ያላቸው ወይ ደግሞ በጣም ደግሞ ኤክሳይትመንት ፍለጋ ላይ በጣም ውስጣቸው እንትን የሚላቸው ሰዎች ለዛ በጣም የተጋለጡ ናቸው። ከዛ አስተዳደግ ላይ ደግሞ ኤርሊ ኦን እንደዚ አይነት ኢንቫይሮንመንት ውስጥ ማደግ ብሬንሽን ፎርም ያደርገዋል። ከዛ ውጭ እንግዲህ ያው የተለያዩ ተጽዕኖች እና የህይወት አጋጣሚዎች ድሪፍት አድርጎ ሰዎችን ሊያስገባ ይችላል። አንዳንድ ሰው ለምሳሌ ላስ ቬጋስ የሚባለው ከተማ የቁማር ከተማ ነው። እዛ ዩኒቨርሲቲ ኦፍ ኔቫዳ ላስ ቬጋስ ላይ በጣም ትልቅ ትምህርት ቤት አለ። የቁማር ትምህርት ቤት ሳይንስ ነው፣ ሳይንስ ኦፍ
እንትኑ ራሱ ብዙ ዲቴይል የሆነ እንትን ያለው ሰዎች በዲግሪ በምናምን የሚመረቁበት እና ወጥተው ካዚኖዎችን ጨምሮ ሌሎች ብዙ አይነት የጋምብሊንግ ወይም የቁማር እንትን አለ። እንግዲህ ወደ ሳይንስነትም ይሄዳል ማለት ነው። ጌም ቲዮሪ ከሚለው ጀምሮ ብዙ እንትኖች ማለት ነው። ስለዚህ ግን ያ ነገር ቁማር በጣም አንዱና እኛ ሀገር በጣም ዶሚናንት ላይሆን ይችላል። ሌላ ሀገር በጣም አስቸጋሪ ነው። አሁን ምሳሌ በላስ ቬጋስ ውስጥ ያሉ አጠቃላይ እነዚህ የካዚኖች ጋምብሊንግ ሴንተሮች የሚባለው 98% 95%ቱን የሚያገኙትን ገንዘብ ይወስዱታል። በዛች በ2%ቱ ነው ሰውን የሚጫወቱበት። በጣም ብዙ የሚበሉ ሰዎችን ደግሞ ሲጠፉ ቲኬትና ሩም ሁሉ ይዘው በነፃኑና አረፍ በሉ ብለው ይጋብ ከመጡ ገንዘብ ይዘው እንደሚሄዱ ስለሚታወቅ ነው። እና የሰው ልጅ አንዱ ምንድን ነው ፕሪዲክተብል ነገር አንፈልግም። አሁን ለምሳሌ በወር አንዴ ነው የምታሸንፊው ብትባይ በጣም እንትን ፕሪዲክታብል ነው። ይሄ ቫሪያብል ነው የሚባለው። መቼ እንደምታሸንፊ የሆነ ቀን ድንቀት ታሸንፊያለች፣ ከዛ ለረጅም ጊዜ። ስለዚህ ሰዎች ያሸነፉትን ራሱ እንኳን እዛው መልሰው ይበሉታል። በጣም ጥቂት ሰዎች ናቸው ቁማር ካዥዋሊ የሚጫወቱ ሰዎች ሲበሉ በጤና ምናምን ብለ ያሷን። ግን እውነተኛ ቁማርተኞች እንደውም የበለጠ እንዲጫወቱ የራሳቸውንም አስይዘው ያደርጋቸዋል። ግን ወደ ሱስ ስንመጣ ትልልቅ ሱሶች አሉ። አንደኛ እንደ መጠጥ፣ ድረግ አይነት በኬሚካል መልክ ሰውነታችን ውስጥ የሚገቡ ነገሮች ብሬናችንን በመቀየር ኦልተር በማድረግ በተደጋጋሚ ስናረጋቸው ናቹራሊ የምናረጋቸውን ነገሮች ይተኩና ከዛ ያለነሱ መኖር ሲያቅተን ያው ሱሰኛ ሆነን ይባላል። አንዱ እሱ ነው። ሁለተኛው ነገር ደግሞ በፊት በሚበቃል ሌቭል አይበቃንም፣ ሞር እንፈልጋለን። እሱ የሱስ ሌላ ምልክት ነው። ሌሎች ነገሮች እንግዲህ አሉ። ይሄ እንግዲህ ወሲብ ላይ ሊሆን ይችላል። የፖርኖግራፊ ወይም ደግሞ የወሲብ ምስሎችና ተንቀሳቃሽ ምስሎች አሁን ሰሞኑን በጣም ትልቅ እንትን አለ። የኤፕስቴን ታሪኮች ዓለም ላይ በጣም ይወራሉ። በጣም ብዙ አይነት ከሴክስ ጋር የተያያዙ ወይም ከወሲብ ጋር የተያያዙ ፖርኖግራፊ ብቻ ሳይሆን የተለያየ አይነት ሴክሹዋል አዲክሽኖች አሉ። ይሄ እንግዲህ ያኛው የገንዘብ አዲክሽን ማለት ገንዘብን በአቋራጭ የማግኘት አዲክሽን ነው። ይሄኛው ደግሞ ፕሌዠርን ወይም ደስታን ከወሲብ ውስጥ በአቋራጭ የማግኘት እንትን ነው። ሌላው መጠጥ፣ ድረግ ምናምን ጋር ስንመጣ ደግሞ ያው ኬሚካሊ የሚገኝ እንትን ነው። እንግዲህ ሶሻል ሚዲያ ላይ ስንመጣም ተመሳሳይ ነገሮች አሉ። ስልጣን ላይ ስንመጣ ፓወር ኢዝ ቬሪ አዲክቲቭ አክቹዋሊ ምናልባት ደሞስት አዲክቲቭ ከሚባሉ ነገር። ለዚህ ነው ሰዎች ስልጣን መልቀቅ ጥሩ ሰው ስላልሆኑ አይደለም። ፓወር ውስጥ ሰዎች ሲቆዩ ያ ፓወር ተመሳሳይ አይነት ኢፌክት ነው ብሬን ላይ የሚኖረ። ፓወር ሲባል የፖለቲካ ስልጣን ብቻ አይደለም፣ የሃይማኖት ሊሆን ይችላል። ኢቨን አንድ ሰው በሌላ ሰው ላይ ያለው ፓወር ሊሆን ይችላል። ፓወር ፕሮፐርሊ አክቹዋሊ ሌሎቹም ነገሮች እኮ የሚያደርጉሽ ፓወርፉል ነው የሚያደርጉሽ ወይም ፕሮሚስ የሚያደርጉልሽ ፓወር ነው፣ ገንዘብ ነው። ወሲብ ላይም ፓወር አለ። እነዚህ ነገሮች አሉ። ስለዚህ እነዚህ ነገሮች ምንድን ነው? አንደኛ ፎልስ ፕሮሚስ አላቸው፣ የውሸት ተስፋ አላቸው። ሰው ደግሞ ተስፋ በጣም ይወዳል። ለምሳሌ ነው ሎተሪ በጣም ሶፍት የሆነ ጋምብሊንግ ነው ኢን ሴንስ፣ በጣም ፕሮባቢሊቲ ለስ የሆነ ግን ፕሮሚሱ ትልቅ የሆነ። እንግዲህ የሁለቱም ፓራዶክስ መገንዘብ ነው። የማሸነፍ እድልሽ ዝቅተኛ፣ ካሸነፍሽ ደግሞ አሁን አልፎ አልፎ የሚያሸንፉ ሰዎችን ስናይ ሰዎች 300-400 ሚሊየን ቻንስ አንድ 300 ቢሆንም ግን ለዛ ለሚሆነው ትልቅ ነገር የሚወስዱት ሪስክ ግን ሎተሪ ምናልባት በራሱ ካዥዋሊ ለሚቆርጥ ሰው ሱስ ላይሆን ይችላል። ግን የሆነ ቦታ ላይ ደሞዛቸውን ግማሽ ሎተሪ ላይ የሚያጠፉ ሰዎች አሉ። እና አንዳንዴ እልህ ውስጥ ይከታል ሰዎች። እችኛዋን ብሞክራት እችን እያለ የሚሄድ ነገር አለ እና በውስጡ ሱስ ፕሮባቢሊቲ አለው። ዚሮ ፕሮባቢሊቲ አይደለም የሳትስፋይድ የመሆን። አንድ ድረግ ውስጥ ያለ ሰው ሲናገር ድረግ ላይ ትልቁ ቻሌንጅ መጀመሪያ ድረግ ሲወስዱ የሚያገኙት ደሃይም ይባላል። የመጨረሻው በቃ ጡዘት ማለት ነው። እሱን መቼም አታገኘውም፣ ግን ሁል ጊዜ እሱ ጡዘት የሚመጣ ይመስልሃል ብሎ ያወራል። ስለዚህ ፎልስ ፕሮሚሶች አሉ ሁሌም። እዚሁም ውስጥ አሁን መኪና የሚያሸጥ ሴቪንግ የሚያስጠፋ ኦልሞስት አሁን ኤጅ ላይ ነው ያለው። ይሄ እንትን ነው። የስርቆት ሱስ ያለባቸው ሰዎች ሚሊዮነሮች ሆነው ትንሽዬ ነገር የሆነ $5 ሰርቀው ከስቶር
ውስጥ ይያዛሉ አንዳንዴ። እና እኔ እንደዚህ አይነት ፔሸንቶች ነበሩኝ ዩኤስ ውስጥ። በጣም ሀብታም የሆነ ሴትዮ $10 ስቶር የሚባል አለ፣ በጣም የመጨረሻ ቺፕ ነገር የሚሸጥበት እና ከዛ ተይዛ በተደጋጋሚ ስለተያዘች ነው ወደ ሳይኪያትሪክ ሆስፒታል የተላከችው። እና በጣም ኪሪየስ ሆኜ ምንድን ነው እሱ ዋይ ውድ ዩ ዱ ዛት? ዋናው ነገር እቃው አይደለም እያዛለሁ አልያዝም የሚለው ቴንሽን እና ልክ ሰርቀ እስክትወጣ እንትኑ ቴንሽኑ ሀይ ነው። ልክ ሳትያዝ ክሮስ አድርገህ ስታልፍ ሀዩ በጣም ፍለድ ያደርጋል። ከዛ ግን መልሳ ኤምቲ ትሆናል ደግሞ ሌላ ቦታ ሄደ መስረቅ እና ቤዚክሊ የኬሚካሉ የዶፓሚን ያልነው ባለመያዝ የሚገኘው ሪዋርድ ነው። እንግዲህ ሀዩ ቁማር ላይ አለ፣ ስርቆት ላይ አለ፣ ሌሎችም ነገሮች ላይ ማለት ነው። በሚገርም ሁኔታ እንዳልከው ሱስ በሆነ መልኩ አክሮስ የተለያየ የምን ሱስ የሚለው ይለያይ እንጂ የሆነ ፓተርን አለው የሚመሳሰልበት። አሁን ከቁማርና ከጋምብሊንግ ስፔሲፊክሊ አሁን ቅድም ያነሳቸው ሀሳቦች አሉ። ለምሳሌ የሞራል ውድቀት ነው የሚል እይታ አለ፣ ወይ ደግሞ ይሄ ከአይምሮ ጤና ጋራ የሆነ ዲስራፕት የተደረገ ነገር አለ የሚል አለ። አሁን ገንዘብ ሲሆን ብዙውን ጊዜ ሰው ይሄ ሾርት ከት መፈለግ ነው ገንዘብን ለማግኘት፣ ወይ የስንፍና ሪዛልት ነው የሚል እሳቤ አለ በአንድ ጎን። ከዛ ደግሞ በእንደዚህ ሱስ ውስጥ ያሉ ሰዎች ሲናገሩ ለምን አታቆምም፣ ለምን ቀጥ አድርጎ ማቆም የሚለውም ሀሳብ ይነሳል። ይቻላል። ከሪዝኑም አንጻር ደግሞ የምን አሁን እንዳልካቸው አንድ ምክንያት ብቻ ያለው ነገር ላይሆን ይችላል። የሰውየው ማንነት ወይም እዛ ውስጥ ያለው ሰው አስተዳደግ ምን ሁሉ እንዳለ ሆኖ ማቆም የሚለውስ ደግሞ እንዴት ነው የሚታየው? እንግዲህ ምንድን ነው አልኮሆልም ይሁን ድረግም ይሁን ሴክሹዋል አዲክሽን በተለያየ መልኩ ከፖርኖግራፊ ጀምሮ እስከ አክቹዋል ሴክሹዋል አዲክሽንም ይሁን የሶሻል ሚዲያ እና አጠቃላይ የቪዥዋል የሆኑ ነገሮች ሱስም ይሁን ሌሎችም የፓወር እንዳልነው ቅድም የስልጣን የኃይል ይሁን ነገሮቹ ዴቨሎፕ የሚያደርጉበት ወይም በውስጥ የሚፈጠሩበት ምክንያት እና የሚያድጉበት ምክንያት ከሰው ሰው ይለያያል። አንዳንዱ በጓደኛ ተጽዕኖ ገብቶ ካርታ እየተጫዋተ ጀምሮ ሌላው ካርታ እየተጫዋተ ሲቀር ጭው ብሎ የሚገባ ሰው አለ። አንዳንድ ሰው ሜቢ ቲኔጀር ሆነው አንዳንድ ኢሜጆችን ኢንተርኔት ላይ ማለት አንደኛው ግን ወይም የተወሰኑት ግን በዛ ወደ ሃርድ ኮር ነገር ውስጥ ጥልቅ ብለው በቃ የማይወጡበት አዘቅት ውስጥ ይገባል። አልኮልም ተመሳሳይ ነው። ሜቢ ቲኔጀር ሆኖ በተወሰነ እድሜ ላይ ብዙ ሰው ይሞክራል ይሄንንም ያንንም፣ ግን ሁሉም ሰው ሱሰኛ ሆኖ አይቀርም። ግን ሰዎች የየትኛውም ሱስ ይሁን የቁማርም ይሁን የአልኮልም የድረግም ይሁን የሌላውም ነገር ይሁን ከገቡ በኋላ እና ከተጠመዱ በኋላ ሁሉም አንድ አይነት ናቸው። ያው ተመሳሳይ የሆነ የብሬን ክፍል ሁክድ ሆኗል። ህይወትን ለመኖር የሚያስፈልጋቸውን ኬሚካል ሞቲቬትድ ለመሆን ሰርተው ደግሞ ለመደሰት የሚያስችላቸውን ኬሚካል ሰውነታቸው ያ አቋራጭ ሊሰጥ በሚችለው መጠን ፕሮዲውስ ማድረግ ስለማይችል አንዳንድም ጊዜ ያንን የማዘጋጀት አቅሙንም ሉዝ ስለሚያደርግ ከውጭ ማግኘት ያለበት ያንን ነገር ምናልባት ውስጥ በትንሽ መዶሻ ከሆነ ይሄ በትልቅ መዶሻ የተደበደበ ነገር ትንሿ መዶሻ መኖሯንም ላያቅ ይችላል። ግን አልቲሜትሊ ሁሉም ጋር ስንሄድ የምናገኘው የአቋራጭ ችግር ነው። ለምሳሌ ፖርኖግራፊክ ላይ አዲክትድ የሚሆኑ ሰዎች ሴክሹዋል ፕሌዥር ለማግኘት ምንድነው ማድረግ ያለባቸው? ባህሪያቸውን ማኔጅ ማድረግ አለባቸው። ሰው መቅረብ አለባቸው። ተዋውቀው ዴት አድርገው ፍቃድ አግኝተው ኦል ካይንድስ ኦፍ ሪስፖንሲቢሊቲስ እና ኮሚትመንትስ እና ስራ አለው ትዳርም ይሁን ሌላው። ይሄኛውስ ምን ይሄ ሁሉ ስራ አለው የለውም። ክሊክ አድርጎ ምናልባት በዓለም ላይ ሪያሊቲ ሊያገኟት የማይችሉትን ወይም ደግሞ ሊያገኙት የማይችሉትን አይነት ሰው ኢን ዴር ዋይልደስት ኢማጂኔሽን ማድረግ የማይችሉትን ነገር የማይፈቀደውን ነገር ሁሉ ያለምንም ልፋትና ድካም አውት ዴር ያገኙታል። ግን ችግሩ ምንድን ነው? አቋራጩ ያንን ወስዶ ያንን ነገር ማግኘቱ የሚፈጥረው ኤክሳይትመንት ሰው በስራ ካገኘው የሚለየው ሰው በስራ ሲያገኝ ያንን ነገር አብሮ ያለውን ኮሚትመንት፣ ኃላፊነት፣ ጤናማ የሆነውን ነገር ሁሉ አግኝቶ ለዛ ድካሙ የሚያገኘው ሽልማት ስለሆነ ሰርቶ ማግኘት በሚለው መርህ ውስጥ ነው የሚገባው። ገንዘብም ሰው ሰርቶ ወይ በደሞዝ ወይ በቢዝነስ ሲያገኝ ያንን ገንዘብ
አንደኛ የሄደበት ፕሮሰስ እሱን ያሳድገዋል ወይም እሷን ያሳድጋታል። ሁለተኛ ለዛ ገንዘብ የሚሰጡት ቫሊዩም ትልቅ ነው። አጠቃቀማቸውም ሪስፖንስብል ነው። ስለዚህ ሱስ የማስያዝ እንትን የለም። በነገራችን ላይ ስራም ራሱ ሰዎች በጣም አንዳንዴ ስራ አላማውን ይስትና ራሱ አላማ ይሆንና በስራ ውስጥ በሚያገኙት አቋራጭ ደስታ የሆነ ወርክሆሊክ ይሆናል። ልክ እንደ አልኮሆሊክ ስራው ራሱ ሱስ ይሆናል። ስራ ሱስ የሆነባቸው ቤተሰባቸውን መስዋዕት ያደርጋሉ፣ ጤናቸውን ቤዚክሊ ገንዘቡም አይደለም አላማቸው፣ ስራው ራሱ ነው ደስታ የሚሰጣቸው። ዊችዝ ሰርተው ገንዘብ አግኝተው ቤተሰብ መስርተው ለማህበረሰብ አድርገው በኃላፊነት የሚገኘውን ደስታ እዛው ስራው ላይ ሲያገኙ ገንዘቡ ምንም አይመስላቸውም። ስለዚህ ስራ ውስጥ በጣም ሁክድ ይሆናሉ። ስለዚህ እነዚህ ነገሮች አልቲሜትሊ ሰዎችን ምንድን ነው የሚያደርጉት? አንዴ ሱስ ከሆኑ በኋላ ያንን ነገር ካላገኙ መንቀሳቀስ ወደማይችሉበት ሌቭል ይከታቸዋል። እንግዲህ ሱስን ኤርሊ ዲቴክት አድርጎ ይዞ በጣም ስር ሳይሰድ አቢዩዝ የሚባል ስቴጅ አለ። ያንን ነገር ፕሮፐር ባልሆነ መንገድ እየተጠቀሙበት፣ ፕሮፐር ላልሆነ አላማ እየተጠቀሙበት ባለበት ጊዜ ትንንሽ ችግሮች መታየት ሲጀምሩ ቢደረስ የተሻለ ይሆናል። ጀማሪ ደረጃ ግን በጣም ጥልቀት ለልጃ የገባን ሰው ኦልሞስት ከምንም አይነት ሱስ ቢሆን ከዛ በኋላ ሞራሊም ሮንግ ቢሆን ወይም ደግሞ በስነ ምግባር ስህተትም ቢሆን መንፈሳዊነቱም ኃጢአት ብለን ብናስበው የባህሪ ግድፈትም ቢሆን ሌሎች ቢኖሩም በዋናነት ግን ሰውየው ቦንዴጅ ውስጥ ነው ወይም ሴትየው ያሉት እስራት ውስጥ መውጣት ስለፈለጉ ስላልፈለጉ መውጣት አይችሉም። አሁን ከበሽታ ፖይንት ኦፍ ቪው መመልከት ሰውየውን ወይም ሴትዮዋን ከማገዝ ፖይንት ኦፍ ቪው ኦልሬዲ ያ ሲስተማቸው ብሬክ አድርጓል። ኖርማል ሲስተሙን መኖር አይችልም። ስለዚህ ይሄ እንግዲህ ያለው አፕሮች ነው። ምናልባት አሁን ጠያቂያችን ያሉበት ደረጃ በህመም ደረጃ መረዳት የሚገባቸው ቦታ ላይ ነው ያሉት። ስለዚህ እንዴት ነው እሱን አፕሮች የምናደርገው የሚለው እናየዋለን። እንደ ህመም አፕሮች ስናደርገው ሌላ ህመም እንዴት ነው ትሪት የሚደረገው የሚለውን ነው የሚያሳየው። ግን ከዛ መልስ ሰዎች የመጀመሪያው ትልቁ ችግር እኔ እለያለሁ ብለን ሁልጊዜ ማሰባችን አይለኝም ምናምን። በተለይ በሚያሳፍሩ ነገሮች ላይ ከመግባታችን በፊት ራሳችንን ኦቨር ኤስቲሜት እናደርጋለን። ከገባም በኋላ ደግሞ ችግሩን አንደር ኤስቲሜት እናደርገዋለን። ላይ እንደሌለ ዲናያል ውስጥ እንኖራለን። ከዛ ደግሞ ማንወጣበት ወጥመዱ ስንገባ ደግሞ ተስፋ ቢስ እንሆናለን። ሶስቱም ሱሱን ይረዳሉ እንጂ እኛን አይረዱም። የሆነ ጥልቀት ውስጥ ያለ ሰው መጀመሪያ ተስፋ ማግኘት መቻል አለበት። ችግር ውስጥ ሆኖ ግን በዛ ሌቭል ያልገባው ሰው ደግሞ ችግሩ ምን ያህል ሲሪየስ እንደሆነ መደንገጥ ከቻለ ነው ባኖ ሊወጣ የሚችለው። ጅማሬ አካባቢ ያለ ሰው ደግሞ ዩር ኖት ስፔሻል መንገድ ላይ ሱስ ይዟቸው እንዳሉት ወይም የተለያየ ችግር ውስጥ ከገቡት ምናልባት የባሰም ልሆን ይችላለሁ ብሎ እንዲያስቡ ማድረጉ እንግዲህ ሊረዳ ይችላል ኦቨርኦል ብዬ አስባለሁ። አይ ቲንክ ጥቂት ወራት ሆኖታል አሁን ከፕሮፌሰር ሰለሞን ጋር ስለ ሱስ 2 ፓርት የነበረው የፖድካስት ኤፒሶድ ነበር እና ተመልሼ እሱንም እንደገና አጠቃላይ ሱስ ላይ ያሉ ነገሮችን ለማንበብ ስሞክር 4C አሁን ሰው በአንድ ነገር ሱስ ውስጥ አለ ወይ የሚለውን ለመረዳት 4 ሲዎች ተብለው የሚነሱት አሉና ኮንትሮል፣ ኮምፐልሲቭ ዊዝ ይሄ መልሶ የመጠቀምን አይነት፣ ከዛ ክሬቪንግ ምን ያህል በውስጣችን የመፈለግ ነገር አለና በኋላ ኮንሲኩዌንሱ ደግሞ ብሎ ይነሳልና አሁን ካልከው መጨረሻ ላይ ካነሳው ሀሳብ ጋር በጣም ብዙውን ጊዜ በሱስ ውስጥ ጋምብሊንግም በሌሎችም አይነት ሱሶች ውስጥ ያሉ ሰዎች አይኔ ላቆም ብል ዛሬ ማቆም እችላለሁ አይነት አቲቲዩድ አላቸው ብዙ ሰዎች እነሱ በሱሱ ላይ ስልጣን እንዳላቸው። ግን አሁን ይሄ ኮንትሮል፣ ክሬቪንግ ምናምን የምንላቸው ቅድም ያነሳናቸው ነጥቦች እንዳለ ከሆነ ሰዓት በኋላ የእኛን ፈቃድ ማይጠይቅ አውቶ ፓይለት የሆነ ሲስተም ውስጥ የመክተት ነገር አላቸው እና አሁን እንዴት ነው ሰው ራሱን በዚህ ነገር ላይ አያያዜ ሜቢ እርግጠኛ አይደለሁም አዲክሽን ላይሆን ይችላል ወይም ሊሆን ይችላል እኔ እንጃ ብሎ ያለን ሰው እንዴት ነው ከራሱ ጋር እውነተኛ በሆነ መንገድ ተነጋግሮ ያለበትን ቦታ
ዌዘር አዲክሽን ነው ወይም ደግሞ ጤናማ ያልሆነ የተለያየ ነገርን አጠቃቀም ላይ ይሁን ወይም ደግሞ ከራሱ ባህሪ አንጻር ወደ ሱስ የመግባት ኢንክሊኔሽን ይኑረው አይኑረው ሰው እንዴት በዚህ ውስጥ እውነተኛ የሆነ ኮንቨርሴሽን ከራሱ ጋር ሊኖረው ይችላል? አንደኛው መሰለሽ ለሰው እውነቱን የማትነግሪው ነገር ላይ ሁሉ ችግር አለብሽ። ለምሳሌ በአጠቃላይ ባህላችን ለወንዶች የሚሰጠውን ላይሰንስ ያህል ለሴቶች አይሰጥም። ብዙ ላይሰንስ ፈቃድ ማለት አሁን አብዛኛው ወንዶች የአልኮል ሱሰኛ መሆናቸውን ለማወቅ ብዙ አንቸገርም። ለምን በቃ መጠጣት የተፈቀደ የማህበረሰባዊ ላይሰንስ ያለው ነገር ነው ለወንዶች ሞሮርለስ። አሁን ግን ወንዶች ናቸው ሴቶች ሞር በቀላሉ አዲክትድ ሊሆኑ የሚችሉ ሴቶች ለምንድን ነው? አንዱ የጉበት አቅም የሚባለው አለ፣ ሌሎች ነገሮች አሉ። አሁን ሴቶች ለምሳሌ አልኮል አዲክትድ ሲሆኑ እንደ ወንዶች አይታዩም። ሲጀመር ክሎዜት እንትን የሚባል አለ፣ ተደብቀው ነው የሚጠጡት ብዙ ጊዜ። ስለዚህ ወደ ሱስ ሬንጅ ውስጥ ሲገቡ ብዙ ሰው መጨረሻ ላይ ሄልፕለስ የሆነ አዲክሽን ፋንክሽን ማድረግ በማይችሉበት ስቴጅ ላይ ካልተደረሰ አይታወቅም። ስም ለምሳሌ ሌሎች ፖርኖግራፊ ላይ ወንዶች በቀላሉ እርስ በርስ ያወሩትን፣ ሴቶች ደግሞ ያንን ተደብቀው ስለሚያደርጉት አሁን ተደብቀን የምናደርገው ነገር ወይም ለሰዎች በግልጽ የማንናገረው ነገር አዲክቲቭ የመሆኑ ነገር በጣም መደበቁ በራሱ የድብብቆች ጨዋታ ያለው የሚፈጥረው ኤክሳይትመንትና ያ የሚፈጥረው ኮምፈርት በድብቅ ውስጥ ያለው ለሱስ አንድ አጋላጭ ኃይል ነው። ስለዚህ አንቺ ካነሳሽው አንጻር ብዙ ነገሮችን አድርገን ለሰው ማንናገረው ከሆነ ቢያንስ ፕሮብሌም ዩዝ ወይም ደግሞ አቢዩዝ ነገሩን ያልተገባ አጠቃቀም ውስጥ ገብተናል ማለት ነው። ያ ደግሞ የጊዜ ጉዳይ ነው እንጂ ከተደጋገመ ወደ ሱስ የመሄዱ ጉዳይ ሌላ የሚያስከፍለን ዋጋ ነው። ስራ ላይ፣ ሪሌሽንሽፕ ላይ፣ እምነት ላይ ያ ህይወታችን እየቆረቆዘ ያኛው ነገር ደግሞ እየዳበረ ወይም እየገዘፈ ከመጣ ያ የተፈጠሩብን ችግሮች እነሱን ለማካካስ ደግሞ የምንከፍለው ዋጋ እየበዛ ሲመጣ ውሸት ሊሆን ይችላል፣ ሌላ ፐርሰናሊቲ ሌላ ባህሪ ዴቨሎፕ ማድረግ ሊሆን ይችላል። እነዚህ ባህሪያት እየታዩ ሲመጡ ኦልሬዲ ቢያንስ ፕሮብሌም ዩዝ ውስጥ ገብተናል። ግን ሞስት ላይክሊ ደግሞ ወደ ሱስ ሬንጅ ውስጥ እየገባን ነው። ለምሳሌ ሰው ልጁ ታሞ መኪናውን ቢያስዝ መኪናዬን አስይዣለሁ ልጄን ለማሳከም ማለት ያፍራል? ምንም የሚያሳፍር ነገር የለም። በቃ አግዙኝም ለማለት ብዙ አንፈራም። ግን ለምሳሌ ለቁማር መኪናዬን አስይዣለሁ ለማለት ኮንሲኩዌንሱም ትልቅ ነው። ሞራሊ ለእኛ የሚሰጠንም እንትን ያ እና ድርጊቱ እያስከፈለን ያለውን ዋጋ እና ድርጊቱን የምናደርግበትን መጠን መናገር እየፈራን እያፈርን ስንመጣ ያው ችግር ውስጥ እየገባን እንዳለን አክቹዋሊ በጣም እርዳታ ባስፈለገን ቁጥር እኛ ደግሞ እርዳታ የመፈለጋችን መጠን እየቀነሰ ይመጣል እና ከዛ ጋር አብሮ የሚመጣው ምንድን ነው? ከስሜት ጋር የተያያዙ ችግሮች ደግሞ አብረው ይመጣሉ። ጭንቀት፣ ድብርት፣ እንቅልፍ ማጣት፣ ደብል ላይፍ ውስጥ መግባት፣ እንደዛ አይነት ነገር። እነዚህ ነገሮች እንግዲህ አሁን እዚህ ላይ ጠያቂያችን አክቹዋሊ ሲሪየስ የሆነ ከቁማሩ ባሻገር ዲፕሬሽን ሊሆን ይችላል፣ ጭንቀት ሊሆን ይችላል። ከብደት አድነኝ የሚለው ነገር ምን ያህል ውጥረት ውስጥ እንዳሉ የሚያሳይ ነገር ነው። እነዚህ ነገሮች ይታያሉ። እንግዲህ እንደና አልኮል አይነት ድረግ የሆነ ኬሚካሊ ስለሆነ ብዙ ነገር ያው ሰውነት ላይ መታየት ይጀምራሉ። ጉበት ላይ፣ ሽታ፣ ጤና፣ ንጽህና፣ ራስ መጣል ምናምን ከስራ መቅረት የመሳሰሉት ነገሮች ውስጥ ስለሚፈጥሩ እነሱም ነገሮች መታየት ይጀምራሉ። ያ ነገር ዲስፋንክሽናል እያደረገን ይመጣል። ፊዚካልም ሜንታል ኢልነሶችም ከአዲክሽን ጋር ተያይዞ ይመጣሉ። እንደ ቁማር ያለው እንግዲህ እንደና አልኮል ኬሚካል ስላልሆነ ኬሚካሊ ወይም እንደ ድረጎች ኬሚካል ስላልሆነ የሚፈጥረው ነገር ያ ማይነስ ጣት ነው የሚሆነው። ከነዛ ደግሞ የሚለየው ፋይናንሻሊ በጣም ፈጣን ነው። አልኮል ምናምን ዊዝን ዩር ሚንስ ሰውም እየጋበዘ፣ ቁማር ግን የሆነ ቦታ ላይ አክስለሬት አድርጎ ፋይናንሻል ቀውሱ ከዛ ጋር ተያይዞ የሚመጣው ደግሞ የተያያዘ ማህበራዊና ቤተሰባዊ ቀውሱ ከሌሎቹ በጣም ዲዛስተረስ ነው የሚሆን። አሁን ሴቪንግ የለም፣ መኪናው የለም፣ ምንትኑ የለም፣ ልጆች መክፈል አልቻልኩም የሚለው ነገር አሁን ምናልባት በአልኮል በዚህ መጠን ላይፈጥንና ላይገዝፍ ይችላል። እዚህ ከሱሱም ጋር የተያያዘ ባህሪ
ይኖረዋል። አንድ ላይ ተያይዞ ይመጣሉ ካልካቸው ሀሳቦች ለምሳሌ ጭንቀቱ፣ እንደገና ኦቨርኦል ኢቭን ፋይናንሻል በሆነው ነገር ላይ ያለው ሎስ ሊሆን ይችላል። እነዚህ ነገሮች አንዳንዴ አሁን ራስን እችላለሁ ከሚለው ስሜት ጋር አንዳንድ ሰው ኮፕ የሚያደርግበት መንገድ ህይወቱን የሆኑ ቦክሶች ውስጥ አድርጎ ኮምፓርትመንታላይዝ አድርጎ መኖር የሚቀጥልባቸው ነገሮች አሉ እና አንዳንዴ ሱስንም እቺ ዚችኛዋ ቦክስ ውስጥ ከዛ ኖርማል ህይወቴ እዚህ ጋር ትዳሬ እዚህ ጋር ምናምን ብሎ የሚያስቀምጥበት መንገድ አለና አሁን አንዳንድ ሰው አዎ ችግር አለብኝ ግን ይሄ ችግሬ ሌላውን የህይወቴን ክፍል እየነካ አይደለም ሊል ይችላል። በዚህ በጠያቂያችን ሁኔታ ውስጥ ለምሳሌ እነዛ ቦክሶች ወይ አልቆሙ ይሆናል እርስ በርስ ተደረማምሰው ነገሩ ሁሉ ተደባልቆ ያለበት ደረጃ ላይ ሊሆን ይችላል። ግን አንዳንድ ሰው አይ አም ዱዊንግ ጉድ የሚልበት ቦታ ላይ ሆኖ ይሄ ነገር ይቆያል። ባጀት እንዴት ነው? መድበው ቁማር የሚጫወቱ ሰዎች አሉ። እንደ ቫኬሽን ሄደው በአመት አንዴ ያችን የመደቧትን ገንዘብ ጨርሰው ከዛ go back to their እንትን እንግዲህ ይሄ የቅድም እንዳልነው ቁማርን የሚጫወቱት ከመዝናናት ባለፈ አይደለም። አልኮልም ላይ እንደዛ አይነት ሰዎች አሉ። ሁሉ የጠጣ ሰው ሁሉ የአልኮል ሱሰኛ አይሆንም። የሚጠጡበት ምክንያት መጠን፣ አካውንታቢሊቲ ወይም ተጠያቂነት የመሳሰሉት ነገሮች የተወሰነ ጥቅም አላቸው ከሱስ ፐርስፔክቲቭ ስታስቢው። ሁሌም ግን ወደ መደበቅና ኮምፓርትመንት ፈጥሮ ደብል ላይፍ ወደ መሄድ ሲመጣ ወደ አዲክሽን የሚሄድ ቻንሱ ሀይ ነው ወይም ኦልሬዲ ሆኗል። ብዙ ጊዜ አዲክሽን ውስጥ የማይገቡ ሰዎች ኦፕን ላይፍ የሚኖሩ ናቸው። ይሄ ነው ህይወቴ ዳዝንት ሚን ላይክ ኦልሬዲ ተስፋ ቆርጠው ህይወታቸውን ሁሉ ኮንሱም አድርጎት ጎዳና ወጥተው ዴይሊ እየሰከሩ የሚኖሩ ሰዎች ሱስ የለባቸውም። እሱ አሁን በቃ ህይወታቸውን ማበላሸት የሚችለውን ሁሉ አበላሽቶ ነው ግልጽ የሆነው። ግን ብዙ ህይወታቸው ፋንክሽናል የሆኑ አልኮሊክስ እየጠጡ በጣም ሌላ ሰው ከሱስ በላይ ሊደመስሰው በሚችል አልኮል የሚኖሩ ሰዎች አሉ። ያንን እኛ በሕክምና እንደ ሱስ አናየው። አብኖርማል ዩዝ የምንለው ለጤና፣ ለቤተሰብ፣ ለማህበራዊ ህይወት፣ ለሴፍቲ አደገኛ በሆነ መጠን የሚጠጡ ወይም ሱስ የሚያስይዙ ነገሮችን የሚጠቀሙ ሰዎችን አብኖርማል ዩዝ ነው የምንለው። ወይም አብኖርማል ዩዝ ማለት አቢዩዝ ማለት ነው። እንግዲህ ወደ ዲፔንደንስ፣ ወደ ጥገኝነት፣ ወደ ሱስ አዲክሽን ስንመጣ ግን አሁን ተቆጣጣሪው ሱሱ ሆኗል የሚለው ነው። ያን ጊዜ ሰዎቹ ጊዜን መምረጥ፣ ሁኔታን መምረጥ፣ ኮንሲኩዌንስን መምረጥ ወደማይችሉበት ቦታ ይደርሳሉ። ጠያቂያችን ሁኔታ ላይ ብንነሳ ያሉበት የጋምብሊንግ አዲክሽን ሚስጥር እንደሆነ መረዳት እንችላለን። ባለቤታቸው አያውቁም፣ ቤተሰባቸው አያውቅም እና ነገሩ ከራሳቸው ከሚቆጣጠሩት ወይ ደግሞ አይ ይሄንን እኔ ተክቼ እንትን እላለሁ ከሚሉት ደረጃ እንዳለፈም ማየት እንችላለን። አሁን ለባለቤታቸው መናገር አለባቸው፣ ለቤተሰብ መናገር አለባቸው ወይስ ሳይናገሩ ሄደው ራሳቸውን የሆነ ቦታ ሄልፕ እንዲያገኙ ማድረግ አለባቸው? ምንድን ነው ቀጣይ ስቴፕ ልንል የምንችለው? እንግዲህ ኦቪየስ የሆኑ ኮንሲኮንሶች ናቸው የሚወስኑት። ይህን ሁሉ ቢናገሩ ሜሬጁ ወይም ቤተሰቡ የሚበተን ትዳሩ የሚፈርስ ከሆነ እዛ ላይ መጣደፉ አያስፈልግም። አልቲሜትሊ ሶሉሽኑ የመጀመሪያው ዋነኛው ነገር ሰልፍ ዲስክሎዥር ነው፣ ራስን ማጋለጥ እና በቃ ዲዛስተሩን የፈጠረውን ነገር ፌስ አድርጎ ኮንሲኮንሱን መቀበል ያስፈልጋል። ስለዚህ እንግዲህ የሚደረገው ነገር ትክክለኛውን ነገር ማወቁ አይበቃም። ሀው የሚለው እንዴት ቢደረግ ጥሩ ነው። ለምሳሌ መጀመሪያ ካውንስሊንግ ቦታ ሄደው ይህን ሁሉ ነገር አሁን በዚህ አይነት ይሄ ካውንስሊንግ ሊባል አይችልም። ከአንድ ካውንስለር ጋር ቁጭ ብለው መነጋገር እና ያሉበትን ደረጃ ማወቅ። በጣም ዲፕረስድ ሆነው የማይተኙ ከሆነ ጭንቀት ካለ ኦልሬዲ ተጋላጭነትን የሚያወዙ ሌሎች ሱሶች ደግሞ ከዚህ ጋር ተዳብለው የመጡ ዩዥዋሊ የአንድ ነገር ሱሰኛ የሌላ ነገር ሱሰኛ ነው። አንዱን ለማገዝ የገቡበት ነገር ካለ ያንን ማከሙና አቅም ትንሽ ማዳበሩ እና ብልሃት ማግኘት እንዴት ራስን ኤክስፖዝ ማድረግ እንደሚያስፈልግ ቤተሰብ ጠርቶ ማናገር ነው የሚሻለው። ሁነኛ የሆነ ጓደኛ ለባለቤታቸው ማሳየት መንገር ነው የሚሻለው። ሁለቱ ብቻ ቁጭ ብለው ነገሩን ማውራት ነው የሚሻለው። ከቴራፒስት ጋራ ቴራፒ እያየው ነው፣ አንዳንድ ችግሮች አሉብኝ የተፈጠሩ እና ይህን ነገር እርዳታ ሲክ እያረኩ ነው፣ ግን በዚህ ላይ እገዛ እፈልጋለሁ። አብረን ሄደን የምታይበት ቦታ ችግሩን ብንነጋገርና ያለውን ነገር ሚልም ሊሆን ይችላል። ሳምሃው ግን ሱነር ኦር ሌተር ባለቤታቸውን አውቀው
ይሄ ነገር ሞር ህመም በሚባለው የሱስ ዞን ውስጥ እንዳለ ተረድተው እንግዲህ ከባዱ ነገር ይሄኛው ነው አንዱ። ሁለተኛው ከባድ ነገር ግን ከዛ በኋላ አካውንታብሊቲ የሚባለው ተጠያቂነት ይፈጠራል። ያሉ ባንክ አካውንቶች፣ የገንዘብ ሶርሶች፣ እዳዎች ሁሉ ጠረጴዛ ላይ ያው እንግዲህ አንዳንድ ሰው እየደበቀ ቀስ በቀስ የሚያወጣ ሰው አለ። እሱ በጣም ፍረስትሬሽን ይፈጥራል። ጨክኖ ያለውን የተፈጠረውን ነገር ሁሉ ጠረጴዛ ላይ አድርጎ እውነቱን ተናግሮ እንደሚባለው ትክክለኛው ሴቲንግ ከተፈጠረ በኋላ ያንን ካረጉ በኋላ ግን ወደ ተጠያቂነት ዞን ውስጥ መግባት ነው። ቴራፒ ብቻውን አይሰራም። ለሪላፕስ ወይም ደግሞ እንደገና ነገሩ ለማገርሸት በጣም ከፍተኛ የሆነ እድል ስላለው እንግዲህ ተጠያቂነቱ በጣም ፔንፉል ነው። ከሱሱ ሱሱን ማቆሙ ፔንፉል ነው። ከዛ ደግሞ የታረከው ይህንን ብር ትራንስፓረንት ግልጽ ሆኖ ከዛ ደግሞ በዚህ በተፈጠረው ብድሩን ወስደው ሊሆን ይችላል። ያንን ለመክፈል የኑሮ አጀስትመንት ቤት ውስጥ ያለ የኑሮ ደረጃ ሊቀየር ይችላል። ባለቤት ልጆች በዚህ ምክንያት ሁሌ ብሶት ሲናገሩ ያው ኃላፊነት ነው እና ያ ደግሞ ለሪላፕስ ያጋልጣል። ይሄ ነገር ባሰ ከዛው ብሎ ያንን እንግዲህ ስቴጅ ማለፍ ይጠይቃል። በአንድ ጊዜ ፊክስድ አይሆንም። ደግሞ ለማገርሸት ሁሌም አፋፍ ላይ እንዳለ ሰው ሆኖ መኖር ካልተቻለ ያው ማገርሸቱ ደግሞ ሌላው ሪስክ ነው እና ያው ቁማር ደግሞ ሌላ አዲስ ኮሚኒቲ ስለሚፈጠር እነዛ ሰዎች ደግሞ ቶሎ ጊቫፕ አያደርጉም። ባላሰብነው መንገድና ሁኔታ ያገኙንና መልሰው ጎድተውን ያ ሁሉ ነው እንግዲህ ተጠያቂነት የሚጠይቀው። አዲስ ጓደኞች ያስፈልጋሉ። አዲስ የህይወት ሴቲንግ የሚቀየሩ የስራ ቦታም ሊሆን ይችላል። ትሪገሮችን ማስወገድ ወደዛ ነገር የሚመሩ ነገሮችን እንትን ማድረግ በተለይ ለባለቤታቸውና ለሌላ ቅርብ ሰው ለቴራፒስት ጨምሮ ኮንፌስ ማድረግ መቻል። እንዲህ ዛሬ እንዲህ አይነት የሆነ ነገር ሊፈጠር ሲል ስልክ ደውሎ እንዲህ አይነት እንትን ቶሎ የሚያረዳ ሰው፣ ድንገት ደግሞ ድሪፍት ከተደረገና አንድ የሆነ ነገር በቃ አለቀልኝ ጨርሼ ድብልቅልቁ ከማለት ቶሎ ራስን ይዞ ንስሐ እንደማለት ኮንፌስ አድርጎ ራስን ማውጣት ምናልባት ከመሻሉ በፊት ሊብስ የሚችልበት ሁኔታ እንዳለ ማሰብ ያስፈልጋል። አንዱ አሁን ጠያቂያችን ባለትዳር ሆነው ነው ስቲል ይሄንን አዲክሽን ምን ያህል ጊዜ እንደቆዩበት ብዙም ዲቴሉን አናውቅም። እሱን ግን አሁን አንዳንድ ሰዎች ከጋምብሊንግ ከወጡ በኋላ ያላቸውን ጀርኒ ሲያወሩ ስሰማ የሆነ ትልቅ ማይልስቶን የመጠበቅ ነገር አለ። አሁን ለምሳሌ ልክ ሳገባ አቆማለሁ ወይ ልጅ ስወልድ አቆማለሁ ወይ ይሄ የሆነ ነገር ሲሆንልኝ አገር ስቀይር እንደዚህ ብሎ የማለት ነገር ሊኖር ይችላል። አሁን ለጠያቂያችን በዚህ መንገድ ውስጥ በማለፋቸው የራሳቸው ብቻ ፋይናንስ ወይ የራሳቸው ብቻ ህይወት አይደለም አፌክት እየተደረገ ያለው አካባቢያቸው ላይ ያለውም ሰው ነው እና በእንደዚህ አይነት አዲክሽኖች ውስጥ ያሉ ሰዎች የሚሄዱበት የራሳቸው ጀርኒ አለ። እስካሁን በመጠኑ ያነሳ ነው። ከዛ ግን አካባቢያቸው ያሉት ሰዎች ደግሞ የዚህ ሱስ ወይ አዲክሽን ሰለባ ይሆናሉ በሆነ መንገድ። ለምሳሌ ብዙ ነገር ፕላን አድርገው ሊሆን ይችላል። የጠያቂያችን ባለቤት ሴቭ በተደረገው ገንዘብ ወይ የሆነ ፕሮሚስ ያደረጉት ነገር ሊሆን ይችላል ወይ ብዙ ነገር እና እንዴት ነው አካባቢ ላይ እንዳለ ሰው እና እንደ ኮሚኒቲ ቅርብ ላይ ያለ ሰው በዚህ ነገር ውስጥ ሲሄድ አንደኛ ምን ውስጥ ያ ሰው ሊያልፍ ይችላል የሚለውን፣ ከዛ ደግሞ እንዴት ነው ሱስ ውስጥ ላለ ሰው እንዴት ነው ያንን ሰው መርዳት የሚቻለው ራስን ሳይጎዱ ባላንሱን ጠብቆ እንዴት ማድረግ ይቻላል? እንግዲህ አንዱ የሚፈጠረው ስህተት እንደዚህ አይነት ነገር ሲፈጠር ሁሉ አዳኝ ሆኖ ራሱን እዛ ውስጥ ዘሎ ሲቀጥ ሰውየውን አይረዳውም። አክቹዋሊ ሰውየው ወይም ሴትዮዋ ለዛ ላለፉበት ነገር ተገቢውን ሂደት እንዳያልፉ እንቅፋት ይሆናል። ዘሎ ማዳን አይረዳም። በዚህ ፕሮሰስ ውስጥ የሚያልፈው ሰው የኮንሲኩዌንሱን ፔን ፊል ማድረግ አለበት። ከፕሌዥሩ ወይም ከደስታው ስቃዩ መብለጡን ሁሌም አቅጣጫችን የሚወስነው ደስታው ከበለጠ ወደዛ ነው የምንሄደው። ስቃዩ ከበለጠ ደግሞ አወይ ነው የምንሄደው። ይሄን ነገር አንዳንዴ ቤተሰብ ይረባረብና መኪናውን ይገዛል፣ ብድሩን ይከፍላል፣ ትን ይላል፣ በቃ ይዞ ይላል፣ ያግዝን ምናምን። ከዛ ግን ሁሌ እንደሱ ማድረግ አይችሉም እና ያ ሰው ከመዳን ይልቅ ለሪላፕስ በጣም የተጋለጠ ይሆናል። ተመልሶ ሲገባ ይሄ ሰውዬ ምናምን ነገር እኛ ተርፎን መሰለው እንዴ ምናምን። ከዛ ደግሞ ወደ ሌላ ኤክስትሪም ይሄዳሉ። ሰውየውን ወንጅለው ብቸኛ አድርገው እንኳን ሊረዱትና አይን ላፈር ይባላል። ሁለቴን የጎዱት ማለት ነው። ስለዚህ ዘሎ የማገዝም እንትን ውስጥ መግባት የለም። ሰውየው ኃላፊነት ወስዶ
ምናልባት ሰርቶ የሚከፍለውን ገንዘብ ማመቻቸት፣ ቀስ በቀስ በሚከፈል መንገድ እንትን ማድረግ፣ እርን የሚያደርገውን ማስተካከያ ማመቻቸት። ስለዚህ የዛ የባህሪው ወይም የሱሱ ጦስ ሌላ ሰው ሊወስደው አይገባም፣ ባለቤትንም ጨምሮ ማለት ነው። ያ ነው እንግዲህ ያንን ሰው ሊያሳድገው የሚችለው። ሁለተኛም ለመግባት ሲያስብ የተሻለ ግን እዛ ጋር ደግሞ የምናደርገው ድጋፍ በቂ ካልሆነና ደግሞ ብዙ ክሪቲሲዝሙ ውንጀላውም ከበዛ ተስፋ ቆርጦ በቃ ከዚህ የማይብስ ብሎ ስለዚህ ሪሊ ባላንስ ይጠይቃል። ግን አልቲሜትሊ የሰክሰሱ እና የውድቀቱና የስኬቱ ወሳኝ ባለቤቱ ለማንም ብሎ ሳይሆን ለራሱ ብሎ ይሄ ነገር እኔን እየገደለኝ ነው እያጠፋኝ ነው ብሎ ሰዎች ቢደግፉትና ቢያግዙት ሰፖርት ቢያደርጉት መልካም ነው፣ ይረዳል። ግን ቢቃወሙትም ይሄንን ነገር የገባው እሱ ስለሆነ የሚወጣውም እሱ መሆን አለብኝ በሚለው ስሜት ውስጥ የሚገቡ ሰዎች የተሻለ ሪከቨሪ ማድረግ እድል አላቸው ከሱስ የመውጣት። ሌላ በጣም ለሚወዱት ሰው ብለው ሰዎች በሚያደርጉበት ጊዜ ልጅ ሊሆን ይችላል፣ የትዳር ጓደኛ፣ ወላጅ አምላክ ወዘተ ለዛ ብለው ሲያደርጉ ሰዎች ያን ነገር የማሸነፍ እድላቸው ከራሳቸው ለበለጠ ወይም ለተለየ ሌላ ነገር ማድረግ ሁሌም ሱስን ቢት ለሚያደርጉ ሰዎች ኮመን የሚገኝ አሁን ለልጄ ብዬ ነው ሲጋራ ማቆም ሲሉ ሲጋራ ምናልባት ደሞስት አዲክቲቭ ሳብስታንስ ብዙ ሰው አያውቅም። ከሁሉ ካሉ ሱስ ከሚያስይዙ ነገሮች ኒኮቲን በጣም ኃይለኛ ሱስ፣ ግን ማቆም በጣም ከባድ ከሆኑ ነገሮች ውስጥ ነው። ለዚህ ነው ግን ብዙ ጊዜ ለሚወዱት ሰው ብለው የሚያቆሙ ሰዎች አቁሞ የመጽናት እድላቸው ከፍተኛ ነው። እንግዲህ ሌላው ትንንሽ ሪዋርዶችን፣ ጤናን፣ ነፃነትን፣ ንጹህ አየር መተንፈስን፣ ሁሌ በሱስ ወጥመድ ውስጥ ከመኖር ወጥቶ ፕሮዳክቲቭ የሆነ ሰው መሆንን የመሳሰሉ ነገሮችን ቫሊዩ የሚያደርጉ ሰዎች ደግሞ እነዚህም ይረዳሉ። ግን ዋና ፋክተር ሊሆኑ አይችሉም፣ ምክንያቱም ያኛው በጣም ዶሚናንት ስለሆነ። አንዳንዴ ሪከቨር ከማድረግ እና ከዛ ጀርኒ አንጻር አንድ ሱስ በሌላ ሱስ የመተካት ቻንሱ ሀይ ነው። አሁን ለምሳሌ ጤናማ ብለን ልንላቸው ሜቢ ስፖርት ሊሆን ይችላል እንደነሱ ኢቨን ጤናማ ብለን ማለት እንችላለን እሱንስ። ከዛ ደግሞ ያንን ይሄ አእምሯችን ላይ ቅድም አሁን ስለ ዶፓሚን ያነሳቸው የኒውራል አእምሯችን የሚያስብበትን ፓስዌይ ኦልሬዲ ይሄ አዲክሽን የሚባለው ነገር በብዙ መንገድ ያበላሸዋል። ያንን እንደ አዲስ ሰው ራሱን ሪከቨር በማድረግ መንገድ ውስጥ አዲስ ሱስ ወይም ሌላ ዲግሪው ቀነስ ያለ ወይ ጤናማ የሆነ ሱስ የሚባለው ሊተካው ይችላል ወይስ ጤናማ የሆነ ክሊን ስሌት ላይ ከአዲስ የሚጀምርበት መንገድ አለ? ነው በአጠቃላይ ምን አለ መሰለሽ፣ አሁን አልኮሊክ አኖኒመስ የሚባል አለ ሌላ ሀገር። ሱሰኛ የሆኑ ሰዎች ከሱስ ሲወጡ በየሳምንቱ እየተገናኙ አንዱ ሌላውን የሚያበረታታበት ማህበረሰብ ነው። የቀደሙ ሱሰኞችም ከሱስ ነፃ ሆነው ብዙ ዓመታት የቆዩ ደግሞ አዳዲሶቹን ስፖንሰር ወይም ደግሞ ሜንተር ሆነው ያግዟቸዋል። ፈተናው ሲገቡ ይደውሉላቸዋል፣ ይመክሯቸዋል። በየሳምንቱ ተነጋግረው ደግሞ ምንድነው እዛ ላይ አያማን አዲክት ብለው ነው የሚጀምሩት። እኔ ሱሰኛ ነኝ ማለት ምንድን ነው? የዛ ማህበር ቲዮሪ አንድ ሱሰኛ የሆነ ሰው ሁሌ ሱሰኛ ነው አይደለውም የሚለው ነገር እንደገና ለመሆን ያጋልጣል በሚለው እምነት ነው። አንዳንድ ሰዎች በእርግጥ ይቃወሙታል። እኔ ከሱስ ነፃ ከሆንኩ በኋላ ሱሰኛ ነኝ እያልኩ እድሜ ልኬን ሳውጅ አልኖርም ይላሉ። እንግዲህ የመሆን መፈለግ ሳይሆን መሆኔን የማወቅ አዌር መሆን አለብኝ በሚል ነው። ያንን በጣም እንግዲህ ለአልኮሆል የሚሆን ለሌሎች ድረጎች የተሻለ ሪከቨር አድርጎ ለመቆየት በጥናት የተረጋገጡ አንዱ መንገድ እሱ ነው። ሰዎች እርስ በርስ በሚደጋገፉበት እና እዛ ላይ እንግዲህ ዋንስ አን አዲክት ኦልዌይስ አን አዲክት ነው አንዱ ህግ። ስለዚህ ምንድን ነው አንድ ነገር አንድ ኩከምበር የሚባል ፍሬ አለ፣ ብዙ ጊዜ ሳላድ ውስጥ ይገባል እና እሱን አሲድ ውስጥ አርገሹ ሲቆይ ምን ይሆናል ይባላል? ፒክል ይባላል። ብዙ ጊዜ በርገር ላይ የሚቀርብ የሚጎመዝዝ ፍሩት አለ፣ ቬጅተብል አለ። እሱ ማለት ኩከምበሩ አሲድ ውስጥ ገብቶ ነው እና ኩከምበሩ ኤኒታይም ፒክል መሆን ይችላል። አሲድ ውስጥ መግባት ነው የሚጠበቅበት። ግን አንድ የፒክል ከሆነ በኋላ በቃ የሚፈልገው ኩከምበር ነው ቢል ወደዛ አይመለስ። ይሄንን እንደ ምሳሌ ይጠቀሙበታል። እና ሱሰኛ የሆነ ሰው ከሱስ ነፃ ወደ የሆነ ማንነት አይሄድም። ግን
ሱሰኝነቱን አሸንፎ መኖር ይችላል። ሱስ ውስጥ ያልገባ ሰው ሱሰኝነቱን አይደለም የሚያሸንፈው፣ ሱሰኛ አይደለም ግን ሆኖ የሚያውቅ ሰው ነው። አንዱ ይሄ ነው። ሁለተኛው የአንድ ነገር ሱሰኛ የሆነ ሰው የሁሉም ነገር ሱሰኛ ነው የሚል ደግሞ አባባል አለ። ምንድነው? ኢፍ ዩ አር አን አዲክት ፎር አልኮል ዩ አር ኢኳሊ ቨልነራብል ፎር ድረግስ ኦር ፎር ፖርኖግራፊ ኦር ፎር ጋምብሊንግ። ስለዚህ በቃ በሳት መጫወት ነው። በአንድ ነገር ሱሰኛ ኦልሬዲ ሃይዌዩ ስለተሰራ ወደ የትኛውም ፍሊፕ ሊያደርግ ይችላል የሚል እንትን አለ። እንግዲህ ሱስ ማለት ጎጂ በሆኑ ነገሮች ውስጥ የመጠመድ ነገር ነው፣ ወይም በጠቃሚ ነገርም ጎጂ ወደሚሆንበት ደረጃ ሲደርስ ነው። በአጠቃላይ ሰዎች በኤክሰርሳይዝ በጎ በማድረግ ጥሩ ማህበራዊ ህይወት በመገንባት ጥሩ ቤተሰብ ግንኙነት በመገንባት ጥሩ ከፈጣሪ ጋር እምነት በማድረግ ሪዋርድ የሚያገኙበትን ሲስተም ሲፈጥሩ ተመልሰው በሌላ ነገር ሱሰኛ ሆኖ አይባልም። ለምን? ያ ነገር ስራ ይፈልጋል፣ አቋራጭ ሊሆን አይችልም። ከባለቤቱ ጋር ጥሩ ሪሌሽንሽፕ መስርቶ ባለው ጥሩ ሪሌሽንሽፕ ከፖርኖግራፊ ነፃ የሆነ ሰው ከባለቤቱ ጋር ያለውን ሪሌሽንሽፕ ያንን ተካለት ሊባል አይችልም። ሲጀመርም ይሄኛው ነው ትክክለኛው ሪሌሽንሽፕ። ኃላፊነቱን እስከተወጣ ነው ሪሌሽንሽፑ ጥሩ የሚሆነው። ሂውማን የሆነ ሪሌሽንሽፕ ነው፣ ኖርማል ነው። ለዛ ደግሞ ፈጣሪ ሲፈጥረንም ሪዋርድ እንዲኖረው አድርጎ ነው የፈጠረን። ለምን? ትክክለኛ ነገር ስናደርግ ሪዋርድ የለውም ማለት አይደለም፣ ግን ትዕግስት ይፈልጋል፣ ጥረት ይፈልጋል፣ ጊዜ ይፈልጋል። ኢንቨስት ማድረግ አለብን። ሱስ እንግዲህ ይሄንን ሁሉ ሳናደርግ ያንን ውጤት ፕሮሚስ የሚያደርጉ ነገሮች ሲሆኑ ነው። ስለዚህ አሁን አንድ ሰው ጂም ገብቶ ኤክሰርሳይዝ ሰርቶ ሀይ የመሆን ስሜትን ቢያገኝና ጤናማ ቢሆን በቃ እኮ በጂም ተካው ልንል አንችልም። ጥሩ ነው፣ ግን ጂም ውስጥ መግባት የሚለውን ነገር በሚሰጠው የጤናማ ህይወት ምክንያት ሳይሆን if that person continues to be like ሌላ የህይወቱን ክፍል ሁሉ እስኪተካ ድረስ ጂሙ ኮንትሮል ካረገው ግን ያ ጥሩ ነገር ወደ ሱስ ተቀየረ እንላለን። ያ እንግዲህ ንባብም ሊሆን ይችላል፣ ስራም ሊሆን ይችላል፣ ኤኒቲንግ። አሁን እንደ አልኮሆሊክስ አኖኒመስ ብዙ ጊዜ ጋምብሊንግ አኖኒመስ ብለው አለ። ብዙ እኛ ሀገር እንደዚህ አይነት ኮሚኒቲዎች ተለምደዋል። ኦልሞስት የሉም። አንደኛ እነዚህ ማህበሮች ብዙ ጊዜ የሚከናወኑት ቤተ እምነቶች ውስጥ ነው። የእኛ ቤተ እምነቶች እንደዚህ አይነት ሰዎችን ተቀብለው ይህ ሰዎች ድጋፍ ያስፈልጋቸዋል፣ ተመሳሳይ ችግር ያላቸው ሰዎች ብለው የማድረግ እንትኑ ገና ነን እኛ። እንደዚህ አይነት ችግሮችን ኦፕንሊ ማውራትም ራሳቸውን ኦፕንሊ ላወሩ ሰዎችም ተገቢውን የሆነ ማህበራዊ እና ስነልቦናዊ ድጋፍ የማድረግ እንትን ከባድ ነው። ያው እንግዲህ እያደግን ስንመጣ የሚፈጠሩ ነገሮች ይመስሉኛል። ግን አሁን ለጊዜው ሰዎች ያላቸው ሰፖርት የቤተ እምነት ማህበረሰብ፣ የቤተሰብ ማህበረሰብ፣ የጓደኛ ማህበረሰብ፣ ኮሚኒቲ ማለት ነው። ከዚህ ጋር ተያይዞ ያው ሰው ያለፈበትን ወይም ደግሞ ሱስን ያሸነፈበትን መንገድ ሼር ሲያደርግ ለሌሎች ሰዎችም ተስፋ እንዳለ የሚታይበት አንድ መንገድ እንደሆነ ግልጽ ነው። በዛ ውስጥ ጨለማ ቦታ ላይ ያለ ሰው ነው ይሄ ሰው አድርጎታል እኔ ማድረግ እችላለሁ የሚለውን መረዳት ማግኘት። አንዳንዴ ሱስ የማንነት ከማንነታችን ጋር አታች ይደረጋል። ማለት እኔ መጥፎ ሰው ነኝ ወይም ደግሞ መጥፎ ነገር አድርጌያለሁ ወይም አዲክትድ ነኝ ብቻ የሚለውን ሳይሆን ይሄ ዱምድ የመሆን በቃ አለቀልኝ እኔ እንደዚህ ነኝ ወደሚለው እሳቤ መግባት ነገር አለና ጠያቂያችንም በዚህ ሌቭል የተሰማቸው እንደዛ አይነት ጨለማ የሆነ አይነት ስሜት ሊሆን ይችላል። ምን አይነት ተስፋን የሚሰጥን ነገር ልነግራቸው እንችላለን? እንግዲህ የመጀመሪያው ነገር የመጀመሪያ ሰው አይደሉም እሳቸው፣ የመጨረሻም ሊሆኑ አይችሉም። ሁለተኛው ብቸኛም አይደሉም። በጣም በሚሊዮን የሚቆጠሩ ሰዎች እዚህ ኢሹ ውስጥ ናቸው። ይሄ ብቻ ሳይሆን በሚሊዮን የሚቆጠሩ ሰዎች ደግሞ ከዚህ ችግር ውስጥ ወጥተው ወደ ኖርማል ህይወት ሄደዋል። ስለዚህ ይሄ ሊፈታ የማይችል ችግር አይደለም፣ ግን በችግርም ደረጃ ያሳቸው የጀመሩት የሚጨርሱትም አይደለም። አዲሴን ታይም አሁን አዝዊ ስፔክም በጣም ብዙ ሰዎች አሉ እዚህ ችግር ውስጥ። ይህንን ማወቅ ግን መፍትሄ አይሆንም። ይህንን ማወቅ ግን ተስፋ ሊያጭር ይችላል። ሁለተኛው ነገር ዝም ብሎ የሚፈታ ነገር የለም። ዝም ብሎ እዚህ ውስጥ ቢቆይ እየባሰ ወይንም ደግሞ ነገሩ ከቁጥጥር ውጭ እየወጣ ይሄዳል። ስለዚህ የሆነ አክሽን የወሰዱ ሰዎች ናቸው ለውጥ አምጥተው
ራሳቸውን። ስለዚህ ለእርዳታ እጅን መዘርጋት፣ ራስን ለማጋለጥ በተወሰነ መጠን ፈቃደኛ መሆን፣ ኃላፊነቱን ለመውሰድ ፈቃደኛ ለመሆን። በሽታ ብቻ አሁን ለምሳሌ አንድ ሰው ህመም ቢታመም ኃላፊነት የመውሰድ ግዴታ ላይኖርበት ይችላል። ኮቪድ ለምን የያዘ ተብሎ ግን ከቤት አትውጣ፣ ገበያ አትሂድ ተብሎ ኮቪድ ቢይዘው ኮቪዱ ለምን ያዘ ባይባልም ለምን ገበያ ሄድክ ተብሎ አንዳንድ ጊዜ የህግ ተጠያቂነቶችም ነበሩ። ክትባት አልወስድም ብሎ ሊሆን ይችላል። ስለዚህ የባህሪያዊና ሞራላዊ ኃላፊነቶችን መሸከም አስፈላጊ ነው። ግን ከፊዚዮሎጂካል ከሆነ ነገሩ ኦልሬዲ ሱስ ከሆነ በኋላ አቅም ማጣቴ ጥፋቴ ነው ብሎ ራስን መወንጀል ተገቢ አይደለም። እሱ ላይ እገዛ መፈለግ ነው። እገዛ ፈልገው ለመርዳት ቀላል የሆኑና የሚረዱ ሰዎች ኃላፊነት መውሰድ ባለባቸው ሞራላዊና ባህሪያዊ ነገሮች ላይ ኃላፊነትን ለመውሰድ ፈቃደኛ የሆኑ ናቸው። በሌላ በኩል ደግሞ ኦልሬዲ ገብተው ችግር ውስጥ አረንቋ ውስጥ ሆነው ፊዚዮሎጂካሊ ያ ነገር ሀፕን ካረገ በኋላ ወይ ዜይ አር ዲፕረስድ ቢሆኑ ከዛ ውስጥ የመውጣት አቅም ችግር ቢኖራቸው ለእሱ ራስን ብሌም ማድረግ ግን አይረዳም። ለእሱ እርዳታ መፈለግ ነው። እነዚህን ሁለት ነገሮች ነጥሎ ማየት በጣም ጠቃሚ ነው። ሌላ ይሄ ነገር በአንድ ቀን ዴቨሎፕ አላረገም፣ በአንድ ቀን አይፈታም። ፕሮሰስ ነው። በፕሮሰስ ውስጥ ደግሞ መውደቅ መነሳት አለ። ቤተሰብም ሊረዳ የሚገባው ሰው 2-3 ሪላፕስ ካረገ በኋላ ሊሆን ይችላል የሚስተካከል። አሁን ባለቤታቸው ይቅር ቢሏቸው እቃ መኪናው የታባቱ ገንዘቡን ጠፍቷል አንተ ደህና ሁን እንጂ ቢሉ ያዳዝሜን የተወሰነ ጊዜ በኋላ ሪላፕስ ላያረጉ ይችላሉ ወደሚለው እምነት ራሳቸውን ባለቤትም ቤተሰብ መግባት የለበትም። በየመሃሉ አውቀው አለመውደቅ ነው እንጂ ልክ አሁን ልብሳችንን አጥበን እንለብሳለን፣ ግን ግማሹ ቆሻሻ ከውስጥ ነው የሚወጣው፣ ግማሹ ከውጭ ነው። መቆሸሹ እንደማይቀር እያወቅን ነው የምናጥበው ምን ለብሰው። ከዛ ደግሞ ይህን ቀይረን ሌላ ለብሰን እንመጣለን። ይህ ደግሞ ይታጠባል። የሰው ልጅ መታጠብ መንጻት የልብስ ባህሪ እንደሆነ መለበስ በመሃል ኖሮ ማለት ነው። ሰውም ያው መቆሸሽ መንጻት በመሃል መኖር አለ። ያንን እንግዲህ መረዳት ደግሞ ተገቢ ነው። አልቲሜትሊ ግን እንደዚህ አይነት ነገር ውስጥ የገባ ሰው በመርሳት ሊያጠፋው አይችልም። ከተሻለውም በኋላ ሁሌ አዌር በመሆን ከሌላው ሰው ሞር ተጋላጭ ነኝ የሚለውን እምነት በማሰብ ከአንዳንድ ትሪገሮችና አጋላጭ ሁኔታዎች ደግሞ ራሱን ማራቅ አለበት። እዚህ ውስጥ ደግሞ መንፈሳዊ ነገር በጣም ይረዳል። ሰዎችን በጸሎት መንፈሳዊ ማህበረሰብ ውስጥ በመግባት ተጠያቂነት በመፍጠር ያንን ደግሞ የሚሰጠውን ፓወር እና እገዛ ይሄ ሳይንሶች ያረጋገጠው ነገር ነው። ትልቅ እገዛ ዋን ስቴፕ አት ታይም የሚለውን አይነት ሴይንግ ያ ቤቢ ስቴፕ የሚባለው በተለይ እንደዚህ አይነት ትሪትመንት በቃ ግዴታ ነው። ሪሃብ መግባት ሊያስፈልግ ይችላል። አንዳንዴ እስከ 6 ሳምንት አንድ ቦታ ላይ እንግዲህ ቁማሩን የማቆም ሌላ መንገድ ከሌለ ግን ማቆም ደግሞ ከተቻለ ያን ያህል ሪሶርስ ደግሞ ከባድ ነው። ለጠያቂያችንም ደግሞ ሌሎችም በእንደዚህ አይነት ሁኔታ ላሉ ሰዎች ብዙውን ጊዜ እንደምናደርገው ከስር የተለያዩ ተቋማትን ቅድምም እንዳነሳሁት የፕሮፌሰር ሰለሞንም እንደዚህ ሪሃቢሊቴሽን ላይ ሱስ ላይ የሚሰሩ የተለያዩ ተቋማትን ቴራፒም ኮንሰልቴሽንን ማግኘት የሚችሉባቸውን ቦታዎች ከስር እናስቀምጣለን። ይህንን እያልን ያው ሪች አውት ማድረግ እነዚህን ሪሶርሶች መጠቀም የግል ውሳኔ ነው እና ያንን ነው እናንተ እንድታደርጉ ይህንን ስቴፕ እንድትወስዱ ሞቲቬት እናደርጋቸዋለን። ይህንን እያልን ሌሎች ጥያቄዎች ያሏችሁ ከዚህ ጋርም የተያያዘ ሊሆን ይችላል፣ በሌሎች ሀሳቦች ላይ ያሉ ጥያቄዎች ካሉ በኮሜንት ላይ ወይም ደግሞ በ0911 50 50 50 በቴሌግራም ወይም በዋትሳፕ ብትልኩልን ጥያቄዎቻችሁን እናገኛለን። በኢሜይልም በethiomindset@gmail.com ብትልኩልን እንደዚህ ጥያቄዎቻችሁን እያነሳን ሊጠቅሙ የሚችሉ ሀሳቦችንና ሪሶርሶችን ለመስጠት እንሞክራለን። ጨምሮ ሀሳብ ካለ ዶክተር? አይ ቲንክ እንግዲህ ያልነውን ነገር ለጥቅም ያድርገው። ለጠያቂያችን መልካም እድል እንመኛለን። ግን አሁን በጣም አግሬሲቭ ሆነው ይህን ነገር ለማሸነፍ መጀመሪያ ቤተሰብንም ጓደኞችንም ኦንቦርድ ማድረግ ያስፈልጋል። ግን ብልሃት ካላቸው ሰዎች ጋር ምክር ወስደው ቴራፒስት ሊሆን ይችላል ወይንም ሐኪም ከዛ ግን ለብቻ የሚያሸንፉት ትግል ስላልሆነ እንግዲህ እፍረቱም የሚፈጠረው ስሜታዊ ጫናውንም ችሎ ነገሩን ወደ ብርሃን ማውጣት ከዛ በኋላ ብርሃን ላይ ማቆየት ይጠይቃል የሚለው መድገም ፈልጋለሁ። ከዛ ውጭ እንግዲህ ያው መልካም እድልን እንመኛለን ለጠያቂያችን። ቴንኪዩ።